አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ማሳያችሁ የመኪናውን ጌም እንዴት እንደምትጫወቱ ነው ጋይስ። አንዳንድ ልጆች እንዴት ነው የምንጫወተው፣ እንዴት ነው የምንነዳው እያላችሁ ስለምትጠይቁ ማለት ነው። ስለዚህ ዩቲዩብ ላይ ሰርቼ ለቅላችኋለሁ ማለት ነው። አሁን ወደ ስራችን እንገባለን። ወደ ጌሙ መጫወት እንጀምራለን። እዚህ ጋር የምታዩት ነገር ካለ ማለት ነው ይኸውላችሁ። ይሄ ለምሳሌ እዚህ ጋር 20 የሚለው የነዳጅ ኃይል ነው ማለት ነው። እዛ ጋር ነዳጃችሁ 20 ከሆነ ሞልቷል ማለት ነው ማለት ነው። ገባችኋ? እዚህ ጋር ደግሞ በየጊዜው እየገባችሁ የታላችሁ እዚህ ጋር ደግሞ በየጊዜው እየገባችሁ የተበጀባችሁትን መውሰድ አለባችሁ ማለት ነው። አያችሁት አይደለ? እንደገና ደግሞ እነዚህ እዚህ ጋር ከስርም አሉ። እዚች ጋር ቆይ ከስርም እዚህ ጋር እዚህ ውስጥ እንዳለ እየገባችሁ የምትወስዱት ጊፍት አለ። የሆነ ምልክት ያስቀምጥላችኋል። እኔ አሁን ወስጄው ስለጨረስኩት ነው ማለት ነው እንዳለ ማለት ነው። እሺ ዶላራችን የቱ ጋር ነው የሚታየው የምትሉት ልጆች ደግሞ ማለት ነው። ለምሳሌ ዶላራችሁ እዚህ ጋር ነው የሚታየው ማለት ነው። እዚህ ጋር አያችሁ፣ ይሄ ማለት ነው። ይሄ ቀስታ ያደረኩበት እዚህ ጋር ነው። ነካ ስታረጉ እዚህ ላይ ያለው ኖርማል እንደ ኮይን ነው የሚያሳያችሁ። ነካ ስታረጉት ትክክለኛ ዶላራችሁን ያመጣል ማለት ነው። ኮይናችሁ ደግሞ የቱ ጋር እንደሆነ እዚህ ጋር ነው። ኮይናችሁን ደግሞ ማየት የምትችሉት እዚህ ጋር ነው ያላችሁ። ስንት ኮይን እንደተጫወታችሁ ማወቅ የምትችሉት እዚህ ጋር ነው ኮይናችሁ ማለት ነው። እሺ ውዶቼ፣ ነካ ስታረጉት እሱ በእንትን ያመጣላችኋል ማለት ነው በታች በኩል። ስለዚህ አሁን ወደ ጨዋታው እንሄዳለን ማለት ነው። ኦኬ፣ ሳነጋጭ በትክክል ማዞሪያ ላይ ስንደርስ ማዞር አለብን ማለት ነው። እኔ አሁን ተጋጨውኝ። እንደዚህ መጋጨት የለባችሁም። ገባችሁ አይደለ? ስለዚህ እኔ እንደ አዲስ ጀምራለሁ ማለት ነው። ልቀንስ ሲር ነው የተጋጨሁት። አጋጣሚ ድምፁን ልቀንስ ነው የተጋጨሁት ማለት ነው። እቺን ኮይኗን መልቀም አለባችሁ። መሀል መንገድ ያለችዋን መኪናዋ እየለቀመች ነው የምትሄደው። አያችሁ አይደለ? ከዛን እንደዚህ ሲመጣላችሁ ደግሞ ስታሸንፉ ነው። እንደዚህ ሲመጣላችሁ ስታሸንፉ ነው ይሄንን አረንጓዴውን ተናካላችሁ፣ ድጋሚ ታስጀምራላችሁ። አያችሁ ኮይኗ ሄዳ እዚህ ጋር ስትገባ፣ እዚህ ቀይ ያለችበት ቦታ ስትገባ ቀይዋ የምትንቀሳቀሰው ቀይዋ አለች አይደለ? እዛ ጋር ነው ኮይኑ የሚጠራቀምላችሁ ማለት ነው። አሁንም አስጀምራለሁ እንደ አዲስ። ለትንሽ መኪናው ተጋጭቼ ነበረ፣ ግን እንደዚህ መኪና ሲመጣባችሁ ወደ ኋላ መጎተት መርሳት የለባችሁ። አሁንም አንድ ኮይን አግኝቻለሁ ማለት ነው። አሁንም አረንጓዴውን ነካለሁ። ከዛ በኋላ እንደዚህ መሀል ላይ ሲመጣላችሁ ይሄ ፍሪውን 73 ኮይን አለኝ እዚህ ጋር ማለት ነው። እሷን መውሰድ መርሳት የለባችሁ ማለት ነው። እሺ ውዶቼ፣ ምንድን ነው የነካሁት? ወገ ተሳስቼ ይሄ በእርሳስ ከላይ የተጻፈውን ነካሁት ማለት ነው። እና እንደዛ ነው ውዶቼ። እሺ አሁንም ደግመን እንጫወታለን። በቃ ራሱ ካልተጋጫችሁ ራሱ ስለሚያቆም ራሱ ቦታ ላይ ሲደርስ ኮይኑን ስለሚሰጣችሁ ድጋሜ እንደ አዲስ መጫወት ነው ያለባችሁ ማለት ነው። ምንም የሚያስቸግር ነገር የለም። ከዛ ይኸውላችሁ አያችሁ የሆነ መንገድ ይሄድና ማለት ነው የሆነ የዘብራ ቦታ ላይ ሲደርስ ኮይኑን ይሰጣችኋል ማለት ነው። አረንጓዴዋን ስትነኩ ኮይኗን እዛ ጋር ሄዳ ትጠራቀምላችኋለች ማለት ነው። አሁን ከ20 ስንት ነዳን? 16 ነዳጅ ይቀረናል ማለት ነው። እሺ ውዶቼ